ተደጋጋሚ የማጥቃት ሙከራዎች አካሂዷል። በሁለቱም ግንባሮች ጠላት ከፍተኛ ኪሳራ ላይ ደረሰበት። ከፍተኛ ሰብአዊ ኪሳራ ስለደረሰበትም እንደፈለገው መቀጠል አልቻለም ብቻ ሳይሆን በተለይ የራያው ግንባር በራያ ሜዳና በራያ ሸንተረር ያለው ሬሳ በጣም የሚያሳዝን ነው። ቀባሪ ያጣ ሬሳ በጣም ብዙ ነው። በየማሽላውና እህል በተዘራበትና በየተራራው ከፍተኛ ሬሳ አሁንም ቀባሪ እንዳላገኘ ተጨባጭ ሀቅ ያሳያል። ይሁን እንጂ ጠላቶች ብዙ ሬሳ ተረማምዶ እንዲሄድ ሬሳ በሬሳ ተረማምዶ እንዲሄድ ከኋላ እየገፉ ከኋላ እየመቱ በጥይትም ጭምር እንዲገባ እያዘዙት ነው። ይሁን እንጂ ሰራዊቱ የትግራይ የመከላከል ኃይል ባሳየው ጽናትና ጀግንነት ወደፊት መቀጠል አልቻለም። በሁለት ግንባሮች በዛላምበሳና በመኮኒ በጣም ያሳዝናል። የሰው ልጅ ለሁለት አምባገነኖች ፍላጎት እንደ ቅጠል ሲረግፍ በጣም ያሳዝናል። እነሱ ግን ምንም ደንታ ስለሌላቸው አሁንም ግባ እንዴት እንደሚገባ እንኳን ሳያሳይ ግባ በሚል ብቻ የእድሜ የስልጣናቸው ማራዘና ለማድረግ ከኋላም እየመቱ ግባ እያሉት ይገኛሉ። ይሁን እንጂ ወገን በከፍተኛ ጽናት እየመከተውና ወደፊት እንዳይራመድ እያደረገው ይገኛል። ጠላት ሽንፈቱ ለመደበቅና ሽንፈቱ ለማካካስ ሁሉ እንደሚያደርገው ፋሽስቶች ባህሪ ነው። ወደፊት መግፋት ሲያቅታቸው ሰራዊታቸው እንደ ቅጠል ሲረግፍ በከባድ መሳሪያዎች ሰላማዊ ሰዎች ላይ ከፍተኛ ድብደባ እያካሄዱ ናቸው። ሽሬ እንዳየነው ሰላማዊ ሰዎች ላይ የመድፍ ድብደባ በማካሄድ ወገኖቻችን ላይ ጉዳት እያደረሱ ናቸው። በቴሌቪዥን ታይቷል። ምንም በማያውቁ ሰዎችም በመኪና እየሄዱ ያሉ የእሩምታ ተኩስ በመተኮስ በደንዳባ ጉና አቅጣጫ ብዙ ሰዎች ገድለዋል። ቁስለኛውም ሲናገር ነበር። ቁብ ያለውም የለም። 20 የሆኑ ወታደሮች በሀያዎቹ ነው ወደ መኪና የተኮሱት። ሁሉ ጠላቶች ፋሽስቶች ሲሸነፉ የሚያደርጉት ነው። የሽንፈታቸው ምልክት ነው። በተለያዩ ግንባሮችም ሽንፈታቸው አላስችል ሲላቸው እንደ ስልት ይዘውት ያሉ የህዝብ ንብረት የመውረር ስራ ነው። በምዕራብ ግንባር እንደዚህ ተስፋፊዎች፣ ትምክህተኞች፣ ሚሊሻንን የሚሉ ግዛት አንድነት እናስመልሳለን የሚሉ የህግደፍ ኢሳያስ ቡድን አባላትን ጭምር መኪናዎችን በማዘጋጀት ንብረት በመዝረፍ በጣም በሚያሳዝን መንገድ መስኮትና በር ሳይቀር እየነቀሉ በመኪና እየጫኑ በመስረፍ ላይ ይገኛሉ። ለኤርትራውያን ክብርን የማይመጥን ለኤርትራውያን የማይመጥን በጣም አሳፋሪ ወራዳ ስራ የህግደፍ አባላት እያካሄዱ ናቸው። ይህ ታሪክ ይቅር የማይለው ወንጀል እየፈጸሙ ናቸው። ወደፊት መራመድ ሲያጣቸው ወደ ዝርፊያ ነው የተሰማሩ። የኤርትራ ህዝብ ግን አሁንም ቢሆን ይህ ነገር አሳፋሪ እንደሆነ እየገለጸላቸው ይገኛል። ሰንዓፈ አካባቢ ህዝቡ ቁጣውን እየገለጸ ነው፣ ተቃውሞውን እየገለጸ ነው። ከትግራይ ወንድሞቻችን ጋር አታጣሉ፣ ይህ ጦርነት ምንም ትርፍ አናገኝበትም፣ ጦርነቱ እኛንም ጭምር እየለበለበውና አቁም የሚል ከፍተኛ ተቃውሞ እያሰማ እንዳለ እየተገለጸ ነው። ሻዕቢያ የደረሰበት ከፍተኛ ሽንፈት ለመደበቅም ግላስ በሚባል ከረን አካባቢ በሚገኝ አካባቢም ቁስለኞቹ እዛ እየደበቃቸው ነው። ከፍተኛ ቁስለኞች ስላሉ የኤርትራ ህዝብ እንዳያያቸው ተብሎ ወደ ከረን ወስዶ ግላስ በሚባል አካባቢ ብዙ ቁስለኞች እዛ እንዳሉ መረጃዎች ያመላክታሉ። የኤርትራ ህዝብ ግን ከፍተኛ ቁጣውና ተቃውሞ አሁንም አላቋረጠም። የህግደፍ የስልጣን ጥም ለማርካት ተብሎ ልጆቻችን ማለቅ የለባቸውም የሚል ከፍተኛ ቁጣ በማሳየት ላይ ይገኛል። ተጠቃለው የጠላት ሁኔታ ሲታይ በሁለቱም ግንባሮች ነው ዛሬ አይሎ የዋለው፣ በዛላምበሳ ግንባርና በራያ ግንባር። በሁለቱም አካባቢዎች ግን ወገን በሚደቅ ጀግንነት እየገረፋቸው ይገኛል። እዛ ሄዶ የሚመለከት ሰው ቢኖር የሚቀርጽ ቢገኝ ምን ያህል አሳፋሪ ሽንፈት እየገጠማቸው እንዳለ ለዓለም ህዝብ ለኢትዮጵያ ህዝብ ማሳየት ይችላል። እና ጠላት ሽንፈቱን ለመደበቅ የተለያዩ ውሸቶች ሊዋሽ ይችላል። የተለያዩ ማጭበርበሪያ ማደናገሪያ ነገሮች ሊናገር ይችላል። መሬት ላይ ያለው ነገር ግን የትግራይ የመከላከል ኃይሉ ጽናቱ በሚገርም መንገድ አሁንም በመግለጽ ላይ እንደሚገኝ ልናውቅ ይገባናል። የጠላት ሁኔታ ይመስላል።
ሁለተኛው የወገን ሁኔታ በተመለከተ ወገን ሁለት ስራ ላይ ነው ተጠምደው አንደኛው ሁለቱም ወራሪዎች ሁለቱም ተስፋፊዎች የመከላከል ስራ በመስራት ላይ ነው ያለው እንደገለጽኩት በዛላምበሳ ግንባርና በራያ ግንባር በሁለቱም ቀጠናዎች 5-6 ጊዜ ሞክረው ሙሉ በሙሉ ደምስሶ ወደፊት እንዳይራመድ ማድረግ ችሏል እና ከፍተኛ ጅግንነት እየታየበት ብሎ ነበር ከፍተኛ ሰብአዊ ኪሳራ ነው ያደረሰባቸው በሁለቱም ግንባሮች ለቀባሪ በሚያስቸግር መንገድ ሬሳው እዛው ረግፎ ነው ያለው ያሳዝናል የኢትዮጵያ እናቶች የኤርትራውያን እናቶች ልጆቻቸው እንዲህ በየሜዳው ቀርተው ሲያዩ በጣም ያሳዝናል ለሰው ይሁን እንጂ እነዚህ ፋሽስቶች የስልጣን ጥም አላስችል ያላቸው ሰዎች ግን ወጣቱ አሁንም ቢሆን የፈለገው ቢያልቅ የፈለገው ቢረፍ ደንታቸው ስላልሆነ ግፋ ቀጥል ያሉት ይገኛል በሚያስቡት መንገድ ግን መቀጠል እንዳልቻለ በትግራይ መከላከያ ኃይል ጽናትና ጀግንነት ባሉበት እየተመቱና እየረገፉ እንደሆነ መግለጽ ፈልጋለሁ ሁለተኛው የትግራይ መከላከያ ኃይል የወሰደው እርምጃ ባህር ዳር ኤርፖርትን የማጥቃት በሚሳይል የመምታት ስራ ነው ሚሳይል በሚገባ ታርጌቱ መጥቷል ኤርፖርቱ በሚገባ ተመቷል ኢላማው በሚገባ መጥቷል እዛ የነበረው መጋዘንም ተመቷል ለህዝቡ ካለን ክብርና ጥንቃቄ ሲባል ሰላማዊ ሰው እንዳይጎዳ ከፍተኛ ጥንቃቄ ተደርጎ ነው የሚሳይል ድብደባ እየተካሄደ ያለው እነዚህ ወራሪዎች እነዚህ ተስፋፊዎች አሁንም አላርፍ ካሉ ድብደባው ግን ይቀጥላል ድብደባው ሲቀጥል በከፍተኛ ጥንቃቄ በከፍተኛ ትኩረት ሰላማዊ ሰው እንዳይጎዳ ምን ጊዜም የትግራይ መከላከያ ኃይልና ምን ጊዜም ጥንቃቄ በማድረግ ላይ እንደሚገኝ ግን ሊታወቅ ይገባል የዚህ የሁለት ቀን ውሎ ይህን ይመስል ነበር መጨረሻ እነዚህ ተስፋፊዎች ወራሪዎች ትግራይን ካላምበረከክን ሙተን እንገኛለን የሚሉ ህልማቸው አይሆንም አሁንም በከፍተኛ ጀግንነትና በጽናት እንመክተዋለን የትግራይ መከላከያ ኃይል እንደሚያደርገው ሁሉ ወጣቱም ወደ መከላከያ ኃይል ወደ ትግራይ መከላከያ ኃይሉ እየገባ ነው ህዝቡም የተቻለው ያህል ድጋፍ እያደረገ ነው ቁስለኞች በማንሳት ምግብ በማቅረብ በከፍተኛ ወኔ ወደ ግንባሮቹ እየተመመ ነው ህዝባችን ጦርነታችን ህዝባዊ ጦርነት እንደመሆኑ መጠን ይህ ተጠናክሮ መቀጠል አለበት እነዚህ ወራሪዎች ትግራይን ማንበርከክ አይችሉም ወደ ትግራይ የገባ ወራሪ ኃይል ይኖር ይሆናል እንጂ ከትግራይ መውጣት አይችልም ተደጋጋሚ ያሳየነው የጀግንነታችን የጽናታችን ያልበገር ባይነታችን መገለጫ ስለሆነ አሁንም ይህ ተጠናክሮ ይቀጥላል ህዝቡ በየአቅጣጫው ያደረገው ያለ ድጋፍ ተጠናክሮ መቀጠል አለበት ወጣቱም ሰራዊት ለማጠናከር ግንባር ላይ በመሰለፍ በያለበት ደጀን ላይ ሆኖም ያደረገው ያለ ድጋፍ ህዝባዊ ጦርነት ነውና ትግራይ የጠላቶቻችን መቀበሪያ ናት ራመጥ ናት ማንንም እንደፈለገ የሚረማመድባት አይደለችም መቃብራቸው ትሆናለች ወራሪዎች ይህ በተጠናከረ መንገድ በከፍተኛ ጀግንነት ይፈጸማል ይህ እንደሚፈጸም ደግሞ ጥርጥር የለንም ሁላችንም ግን በዚህ የትግራይ ወጣቶች ተሳታፊ መሆን መቻል አለብን ያለው ጀግንነት መቀጠል መቻል አለበት እንደተለመደው ጠላቶቻችን ይገቡ ይሆናል እንጂ ከትግራይ ወጡን መቀበሪያቸው ትሆናለች ድል የትግራይ ህዝብ ነው እናሸንፋለን